በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ ለእግዚአብሔር መሆኔን በማወቅና በማስተዋሉ በዚህ ይመካ። ደስ የሚያሰኙን እነዚህ ናቸውና ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 እስከ 24። ኃይሌ እግዚአብሔር ነው፣ ማዳን እግዚአብሔር፣ ጥበብ እግዚአብሔር። ኃይሌ እግዚአብሔር ነው፣ ማዳን እግዚአብሔር፣ ጥበብ እግዚአብሔር። አንመካ በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። አንመካ በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። የሰው ልጅ በራስ አንዳች አትመካ፣ ሁሉን በሚሰጥ በእግዚአብሔር ተመካ። ኃይልም ሆነ ጉልበት የእርሱ ናቸውና፣ ሁሉን በሚሰጥ በእግዚአብሔር ጽና። ሁሉን በሚሰጥ በእግዚአብሔር ጽና። ሰማይን ዘርግቶ መሬትን አጸና፣ ኃይል የእርሱ ነውና እናቅርብ ምስጋና። ማዳንና ጥበብ ሁሉም የእርሱ ናቸው፣ ጌታ መድኃኔዓለም የለም የሚሳነው። ጌታ መድኃኔዓለም የለም የሚሳነው። ፍጥረታት በሙሉ አቅርቡ ምስጋና፣ ያለ እርሱ የሚሆን ምንም የለምና። በእርሱ እንመካ እስከ ዘላለም፣ ኃይል የእርሱ ነውና የመድኃኔዓለም። ኃይል የእርሱ ነውና የመድኃኔዓለም። የሰው ልጅ በራስ አንዳች አትመካ፣ ሁሉን በሚሰጥ በእግዚአብሔር ተመካ። ኃይልም ሆነ ጉልበት የእርሱ ናቸውና፣ ሁሉን በሚሰጥ በእግዚአብሔር ጽና። ሁሉን በሚሰጥ በእግዚአብሔር ጽና። ኃይሌ እግዚአብሔር ነው፣ ማዳን እግዚአብሔር፣ ጥበብ
ፈቃድ